ጤና ይስጥልኝ እንዴት ናችሁ? እስቲ ዛሬ በጋብቻ ውስጥ የሚገኙ የግል ንብረቶች የተሻሻለው የቤተሰብ አዋጅ ቁጥር 213 ህዝባር 192 ላይ ጠበቃና የህግ አማካሪ ፋንታሁን ደለለው የሚባል አንድ የህግ ባለሙያ የጻፈውን በጽሁፍ ያጋራውን ጌጡ ተመስገን በፌስቡክ አካውንቱ ላይ አጋርቶናል እና ይህ ነገሮች ኢንተረስቲንግ ሆኖ ስላገኘሁት እስቲ ለጓደኞቼ ላካፍል ብዬ ነው። እና የዚህ ጽሁፍ አጭር ይዘት በኢትዮጵያ የጋብቻ ስርዓት 3 አይነት ሲሆኑ ይላል። እነዚህም በሃይማኖት በማዘጋጃና በባህል ናቸው ይላል። ሆኖም ግን እነዚህ የጋብቻ ስርዓቶች በመንግስት ተቋማት ስልጣን ያለው ተቋም በመሄድ መመዝገብ አለባቸው ይላል እና የጋብቻ ሰርተፊኬትም ለተጋቢዎች የሚሰጣቸው ይሆናል። እንግዲህ ይህንን አለ እንጂ የዚህ ጽሁፍ ይዘቱና ዓላማው ይላል በጋብቻ ውስጥ የሚገኙ ተጋቢዎች የግል ንብረቶች በተመለከተ ህጉ ምን ይላል የሚለው ወደ እናንተ ለማውሳት ነው ይላል። እንግዲህ በተሻሻለው የቤተሰብ ህግ መሰረት የተጋቢዎች የግል ንብረቶች ምን ምንድን ናቸው? ባልና ሚስት አብረው እየኖሩ ይሄ የግል ንብረቴ ነው ማለት ይቻላል ወይ? አዎ ይቻላል። እነዚህ ግን ምን ምንድን ናቸው? እንዴትስ በፍርድ ቤቱ ይታያል? ህጉስ ምን ይላል የሚለውን ነው። እንግዲህ ይህንን ለማወቅ የፌዴራል የተሻሻለ የቤተሰብ ህግ አንቀጽ 57 ላይ ማየት አስፈላጊ ነው ይላል። የግል ንብረት ለማወቅ የጋራ ንብረት የሚባሉትን መለየቱ በጣም አስፈላጊ ነው እና በፌዴራል የተሻሻለ የቤተሰብ ህግ መሰረት ተጋቢዎች አብረው እያሉ በጉልበታቸው፣ በእውቀታቸው ወይም በማንኛውም ህጋዊ ምክንያት ያፈሯቸው ንብረቶች የጋራ እንደሆኑ ይቆጠራል። እንግዲህ በተጨማሪ አብረው እያሉ በአንድ የግል ንብረት ላይ የተጨማሪ የታደሰ ንብረት ወይም የንብረት አካል እንኳን የጋራ እንደሆነ ይቆጠራል ይላል። አንዱ የግሌ ነው ብሎ መጥቶ ግን እዛ ላይ የተለያየ አይነት ቫሊዩ አድ ቢደረግ ያ የጋራ ነው ተብሎ ይመዘገባል ማለት ነው። እንግዲህ የግል ንብረቶች በባህሪያቸው አንደኛው ተጋቢ ብቻ የሆኑ ናቸው። የአንደኛው ተጋቢ ብቻ የባል ወይም የሚስት ብቻ ሲሆኑ የግል ንብረት ይባላል። እንግዲህ እነዚህ ምን ምንድን ናቸው? አንደኛ ከጋብቻ በፊት የአንዱ ተጋቢ ብቻ ከሆነ እንግዲህ አንቀጽ 57 ላይ እንዳየነው የአንዱ ተጋቢ ብቻ ከሆነ ይህም ንብረቱ ከጋብቻ በፊት የአንዱ ተጋቢ ብቻ ከሆነ በጋብቻ ውስጥም የተጋቢው ብቻ ሆኖ ይቀጥላል ይላል። ነገር ግን በጋብቻ ውስጥ ይህንን የግል ንብረት የጋራችን ነው በማለት የጋራ ለማድረግ በመስማማት ይቻላል። ይህንንም ተጋቢዎቹ ነፃ ፍቃድ ላይ ተመስርቶ ሲጋቡ ውላቸው ላይ ማስፈር ይችላሉ እና ይህ ነገር የግል ንብረት ነው ተብሎ መታሰብ ይችላል። ሌላው በውርስ የተገኘ ንብረት ነው። ይሄ በውርስ የተገኘ ንብረት የምንለው እንግዲህ አንደኛው ወይም እያንዳንዳቸው በኢትዮጵያ ውርስ ህግ መሰረት ማለት ነው በጋብቻ ውስጥ እንኳን ቢሆኑም ጋብቻ ውስጥ እያሉ በውርስ ያገኙ እንደሆነ የዚህ ወራሽ ተጋቢ እንጂ የጋራ ንብረት አይሆንም ይለናል። የወራሹ ወይ የሚስት ወርሳ ከሆነ ወይም ባለ ወርሶ ከሆነ የግሉ ይሆናል እንጂ የጋራ ሊሆን አይችልም ይለናል። ሌላው በስጦታ የተገኘ እንደሆነ ነው። እንግዲህ እዚህ ውስጥ በስጦታ የአንደኛው ተጋቢ ያገኘ እንደሆነ በጋብቻ ውስጥ እያሉ ቢገኝ እንኳ ስጦታ ያገኘው የግል ንብረት ይሆናል። በሆነ ምክንያት የሆነ ስጦታ ቢሰጥ ለባል ወይም ለሚስት ቢሰጥ የጋራ ንብረት ሆኖ ይገኛል ማለት ነው። አሚን የግል ንብረት የግል ነው ይሆናል ማለት ነው። የጋራ ተደርጎ አይወሰድም። እንግዲህ አንደኛው ተጋቢ የግል ንብረቱን ሽጦ ሌላ ንብረት ከገዛ በኋላ የጋራ ይሆናል ወይንም የግል ይሆናል የሚል ጥያቄ ይነሳል። ሸጦ ሌላ ቢቀየር እንግዲህ አንደኛው ተጋቢ የግል ንብረቱን ሽጦ ሌላ ንብረት ቢገዛ እንግዲህ ሀብቱ ተገኘ ነው። እንግዲህ ይሄ የተገኘው የራሱ መሆኑን በፍርድ ቤት ሄዶ ማስመዝገብ አለበት። ይህንንም ሳያደርግ ቢገዛ ቢለውጥ የግብይት ንብረቱ የጋራ ንብረት ሆኖ ይቀጥላል ማለት ነው። የግል ንብረት የኛውን ሽጬ የኛውን ተክቻለሁ ብሎ ሄዶ በፍርድ ቤት ማሳወቅ አለበት ነው። የዚህ የግል ንብረት ተሸጦ የተገኘ የባንክ የሚገኝ ገንዘብም ግን የግል ሆኖ ይቆያል ይላል። ንብረቱን ሽጦ ባንክ አካውንት ላይ ብር ቢያስቀምጥ ይህ ንብረት ግን የግል ሆኖ ይቀጥላል። እንግዲህ በግል ተጋቢ ቤት ላይ የተደረገ የጋራ እድሳት ውጤት ምን ይሆናል? ቤቱና ይዞታው ቀድሞ የግል አንደኛው ተጋቢ ሆኖ ነገር ግን በጋራ ወጪ ቤቱን ቢያድሱ እንግዲህ በግቢው ሌሎች ቤቶች ቢሰሩ ይዞታው እና ቤቱ የቀድሞ ተጋቢ የግል ሲሆን የእድሳት ወጪ ተጨማሪ ቤቶች የተመለከተ ግን የጋራ ናቸው። እንግዲህ በፊት የተገኘው ቫሊዩ እዛ ውስጥ እንዳለው ነው። ግን የተጨመረው አድድ የተደረገው ቫሊዩ ደግሞ የጋራ ሆኖ ይቀጥላል ማለት ነው። እንግዲህ የጋብቻ ውልን ማሻሻል ይቻላል። የጋብቻ ውልን ማሻሻል ይቻላል። እንግዲህ የተለያየ ንብረቶች ቫሪ ስለሚያደርጉ ያንን ነገር ለማስተካከል ሲባል የጋብቻ ውል እጅግ ቢዘገይም ጋብቻ ሲፈጸም ወይም ከተፈጸመ በኋላ በፊት የሚደረግ ሲሆን በአብዛኛው የጋብቻ የንብረት አስተዳደር በተመለከተ የሚይዝ ነው። ይህ በአንቀጽ 42 ላይ ተቀምጧል። ይህንን ውል ለማሻሻል የሚቻል ሲሆን ተጋቢዎች እንደ ስምምነታቸው ወይም እንደ ፍላጎታቸው የጋብቻ ውላቸውን በሂደት በጋብቻ ውስጥ እያሉ ማሻሻል ይችላሉ ይላል። ምክንያቱም ተስማምተው ንብረታቸውን መቀላቀል ይችላሉ ወይም ጀስት አድቫንስ ማድረግ ይችላሉ፣ አፕዴት ማድረግ ይችላሉ። ሌላው
እንግዲህ የህግ ምክር ነው እና ምንድነው የሚለው መጨረሻ ላይ ይህ ጠበቃ ተጋቢዎች ወደ ትዳር ከመግባታቸው በፊት የግል ንብረታቸውን በጋብቻ ውስጥ እንዴት እንደሚያስተዳድሩ ቀድሞ ማወቅ ይኖርባቸዋል ይልናል። በጣም አመሰግናለሁ። እንግዲህ እኔ የኢኮኖሚክስ እንጂ የህግ ባለሙያ አይደለሁም፣ ግን ኢንተረስቲንግ ቶፒክ ሆኖ ስላገኘሁት ለጓደኞቼ ላጋራ ብዬ ነው። አመሰግናለሁ።